ፍጥነት is your best leverage when it comes to freelancing. የአብዛኛው ሶፍትዌር ኢንጂነሪንግ ላይ ያለን ሰው ባክግራውንዱን ብታጠኑ ጆብ ዲስክሪፕሽኑን ኮፒ አድርጋችሁ ሲቪያችሁን አታች አድርጋችሁ ከቨር ሌተር ጻፍልኝ ብትሉት ትረስት ሚ ልክ እንደናንተ የሚያደርግ ሌላ 1000 አይነት ሰው አለ። ኤአይ የምንሰራውን ስራ ያፈጥንልናል እንጂ ስራችንን ወስዶ አይሰራልንም። አርቲፊሻል ኢንተለጀንስ ከዚህ በፊት ከ6 ዓመት በፊት የሌለንን ነገር ይዞልን መጥቷል። አሁን ስለ አርቲፊሻል ኢንተለጀንስ እንዴት እንደሚሰራና ምን ጋር ያግዘናል ምን ጋር ያግዘንም የሚለውን ለይተን ማወቅ አለብን። ኤአይን የምንጠይቀው ኢትዮጵያ ውስጥ ብቻ ስላለ ኮንቴክስት ነው ወይስ ኢንጀነራል? ኤአይዎቹ እንዴት ትሬን እንደተደረጉ በጣም ባጭሩ ልንገራችሁ። እነዚህ ኤአይዎች አያስቡም። ለዚህ ነው ለአፍሪካ የራሷ ኤአይ የሚያስፈልጋት። ኤአይ በሚባል ዘርፍ ደግሞ አሁን አንዳንድ ኤክስፒሪየንሶችን ነው የምንካፈለው። አቶ ቢኒያም ዳንኤል። ሰላም እንዴት ናችሁ? መጀመሪያ ራሴን ላስተዋውቅ። ቢኒያም ዳንኤል እባላለሁ። የአዲስ ኤአይ መስራች ነኝ። አዲስ ኤአይ ከ2 ዓመት በፊት ለሪሰርች የተቋቋመ ወይ ደግሞ ማሽን ለርኒንግ እና ላርጅ ላንጉዌጅ ሞዴል ላይ ለሪሰርች የተቋቋመ ድርጅት ነው። በቅርቡ ካየናቸው የኤአይ ቡሞች ተከትሎ የኢትዮጵያና የአፍሪካን ቋንቋ አክቲቭሊ የሚናገሩ ኤልኤልኤሞች ወይም ላርጅ ላንጉዌጅ ሞዴሎች አለመኖራቸውን እንደ ክፍተት አይተን እዛ ላይ እየሰራን የምንገኝ ድርጅቶች ነን። ሶፋር 100,000 ኢትዮጵያውያን አዲስ ኤአይን ይጠቀማሉ። አዲስ ኤአይ ኢትዮጵያውያንን በቋንቋቸው በድምፅ ጥያቄ ጠይቀው በድምፅ ምላሽ የሚያገኙበትን ኢንፍራስትራክቸር ሰርተናል። የኔ አገባብ ወይ ደግሞ ወደዚህ ማርኬት የገባሁት እንደ ፍሪላንሰር ነው እኔም የገባሁት። ስለዚህ ከሱ ልጀምር። ቅዱስ እጅግ በጣም ኤክሰለንት የሚባል የፍሪላንስ ላይ መነሳት ያለባቸውን ነገሮች አንስቶታል። እዛ ላይ ብዙ የምጨምረው ነገር የለም፣ ግን የተወሰነ እንዴት ከፍሪላንሰር ወደ ፋውንደርነት መጣው የሚለውን በጣም ጥቂት በሆኑ ቃላቶች ለመግለጽ ሞክራለሁ። ፍሪላንሲንግ ምን እንደሆነ ያወቅኩት 3ኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ሆኜ ወልቂጤ ዩኒቨርሲቲ የተመራቂ ተማሪዎች ፕሮግራሚንግ ላይ ትንሽ የሚያስቸግራቸው ይጠይቁኛል እና ያንን ስጠይቁኝ ኦኬ ይህንን ነገር ኮንሰልት ላድርጋቸው ብዬ በደንብ ጥያቄያቸውን እየመለስኩኝ ፕሮጀክታቸው ላይ ያገዝኳቸው ስሰራ ለምን ከፍለንክ ይሄንን ነገር በደንብ አታስረዳንም ይሉኛል። ኦኬ ለካስ እንደዚህ ገንዘብ ይገኛል ብዬ ጀመርኩት። በቀላሉ እንደዛ የጀመርኩት ነገር ለካስ ያለኝ ትንሽ የፕሮግራሚንግ ስኪል እዚህ ብቻ ሳይሆን ውጭም ላይ ተፈላጊ እንደሚሆን አንዳንድ ዩኒቨርሲቲዎች ተመራቂ ሆነው አፕወርክ ላይ ሲሰሩ የነበሩ ተማሪዎች ይነግሩኛል። አፕወርክ የሚባለውን ቴክኖሎጂ ያወቁት በእኔ ሲኒየሮች በኩል ነበረ እና ጉዱን ሊዮ ብቻ ብዬ ነበር የጀመርኩት። I don't even know እንዴት ከክላይንት ጋር ኔጎሽየት እንደሚደረግ ክፍያ እንዴት እንደሚሆን ምንም የማውቀው ነገር አልነበረም። ጀስት አካውንቱን ከፈትኩት እና ምንድን ነው የሚደረገው ስራዎች ላይ አፕላይ ይደረጋል። ከዛ በኋላ ኢንተረስትድ የሆኑ ሰዎች ስኪልህን አይተው ክፍያ ይከፍሏል። የሚከፍሉ በዶላር ነው። ተማሪ ሆኜ 3ኛ ዓመት ሆኜ ለእኔ የተመረቂ ተማሪዎች ሲከፍሉኝ የነበረው ተአምር ነበረ ለእኔ በዛ ሰዓት፣ እንኳን ይቀርና በዶላር ለመከፈል ይቀርና። ከዛም ፔመንቱም እንደ አጋጣሚ ሆኖ አይ ቲንክ ዜር ዋዝ ፓዮኒር የሚባል የሆነ ድርጅት ገና እየጀመረ የነበረበት ሰዓት ነበረ። በዛ ሰበብ ወደ ፍሪላንሲንግ ዓለም ገባሁኝ። አፕወርክ ላይ የተወሰኑ ስራዎችን ለመስራት አፕላይ ማድረግ ጀመርኩ። ከ200 በላይ አፕሊኬሽኖችን ሾት ገኒንግ ይባላል ወይ ደግሞ ማሽን ገኒንግ ይባላል ዝም ብዬ አፕላይ በማድረግ እና ካን አይ ሃቭ ዲስ ጆብ ቅድም ቅዱስ እንዳላችሁ አይነት ጥያቄዎችን ስጠይቅ ነበረ። መጨረሻ ላይ ግን የሰራልኝ ምንድን ነው ግማሹን ክፈለኝ ሬቲንግን ከፍ ለማድረግ ግን ይሄንን ስራ በጣም በሎ የሆነ ሬት ልስራልክ አልኩት። የመጀመሪያ ስራ ይሄ ነው። አይ ቲንክ ፐብሊክሊ ልታዩ ትችላላችሁ። የመጀመሪያው 5 ሬቴ ይሄ ነበረ እና ያም ሰው የአንድሮይድ አፕሊኬሽን ዌብ ቪው በጣም ቀላል ፕሮጀክት ነበር የሰጠኝ። ዊዚን ኤ ማተር ኦፍ ዴይስ ሰራሁለት፣ በሳምንት ውስጥ የሚሰራ ስራ። ፍጥነት is your best leverage when it comes to freelancing። ይሄ የሆነበት ምክንያት ለምንድን ነው? you're not competing with ሌሎች ኢትዮጵያውያን ወይንም እዚህ ውስጥ ከዚህ በፊት እንደምታዩት አይነት ኮምፒቲሽን አይደለም የሚመጣው። ዓለም አቀፍ ኮምፒቲሽን ነው የሚገጥማችሁ። ከናንተ በላይ ስኪል ያላቸው ሰዎች የሚወዳደሩበት አሪና ነው። እዛ ጋር ትልቁ ሌቨሬጃችሁ ስፒድ ነው። አሁን ከኤአይ ጋር አገናኝቼም የማነሳው ፖይንት ይሆናል። ይሄ ስፒድ ወይ ደግሞ ኤፊሺየንሲ የሚባለውን ነገር ያ your biggest leverage ነው። ሰውየው ጋር የተስማማ ነው በግማሽ ሂሳብ ለመስራት ነበር። ፈጥኜ ስላደረስኩለት ጭራሽ ዶላሩን ቦነስ ሰጥቶኝ ነበረ ያንን ስራ የጨረስኩት። ይሄ እንደሚገኝ ካወቅኩኝ በኋላ
አፕወርክ ላይ የተወሰኑ ስራዎች ላይ አፕላይ ያደረኩኝ ከአፕወርክ ላይ ያገኘሁት ስራ ነው ፉል ታይም ሪሞት ስራ ሆኖ ያገለገለኝ። የዩኒቨርሲቲ ተማሪ ሆኜ ነው ይሄኛው የሆነው። ዩኒቨርሲቲም ከወጣሁኝ በኋላ ለ2 ዓመት ያህል ሪሞት ስራ ላይ ሰራ ቆየሁኝ። ከዛም ኢትዮጵያ ውስጥ አዲስ ኤአይን መስርተን አሁን እየሰራን እንገኛለን ማለት ነው። ስለዚህ የአብዛኛው ሶፍትዌር ኢንጂነሪንግ ላይ ያለን ሰው ባክግራውንዱን ብታጠኑ ሞስት ላይክሊ ሊሆን የሚችለው ሪሞት ስራ ላይ መጀመሪያ ራሱን ተወዳዳሪ ያደርጋል። ወደ ድርጅት ወደ መመስረትም ነገ ለምትፈልጉትም ኢንዲፔንደንስ በር የሚከፍትላችሁ ይሄ ተወዳዳሪነታችሁን ዓለም አቀፍ አሪና ላይ ትሬን ስታደርጉት ነው። አንደኛ እዚህ ላይ መጨመር የሚፈልገው ነገር ምንድን ነው? ተወዳዳሪነታችሁን ከፍ የሚያደርጉላችሁ አንደኛው ነገር ራሳችሁን መሸጥ መልመድ ነው። ራስን መሸጥ ማለት እንደ ደላላ ወይ እንደ ሴልስ ፐርሰን ማውራት አይደለም። እንደውም ተገላቢጦሹ ነው። ምን ማለት ነው? be as honest as you can. I cannot emphasize enough. be as honest as you can ማለት ራሳችሁን የማትቀጥሩ ከሆነ don't apply። እዛ ላይ አፕላይ ስታደርጉ ያ ማለት ምንድን ነው? what have you done so far እዛ ጋር ለሚቀጥራችሁ ሰው ለመቀጠር በአጭሩ ምን እንደማለት ነው? are you actually demonstrating እዚህ ጋር የራሳችሁን ስኪል through CV ሊሆን ይችላል፣ through የራሳችሁ ዌብሳይት ሊሆን ይችላል። አሁን ዌብ ዴቨሎፕመንት ነኝ ብሎ የሚመጣ ሰው እኔ ጋር እንኳን ለመቀጠር መጀመሪያ የማየው ምንድን ነው? የራሱ ዌብሳይት አለው ወይ? because if you haven't invested on yourself how can I be sure? ምን ያህል እርግጠኛ ልሆን እችላለሁ እናንተ እኔ ላይ ኢንቨስት እንደምታደርጉ? ራስን መሸጥ ከዚህ ይጀምራል። ስራችሁን ሲሪየስሊ እንደወሰዳችሁት የማውቀው የምትችሉትን ስኪል መጀመሪያ ራሳችሁ ላይ አውጥታችሁታል ወይ? ሁለተኛ ፖርትፎሊዮ። ያ ማለት እኔ መጀመሪያ ላይ በነፃ ልስራልክ ወይ ደግሞ በግማሽ ፕራይስ ልስራልክ ነው ያልኩት። ለምን? ነገ ላይ ይሄን ሰርቻለሁ ብዬ ለማውራት ስለሚመቸኝ። እዚህ ጋር አሁን ብዙ ጊዜ የሚወጡ አፕወርክ ላይም ወይም ሌሎች የስራ ፖስቶች ላይ የሚወጡ የምታያቸው ነገር ምንድን ነው? ከዚህ በፊት እዚህ ላይ ኤክስፒሪየንስ ያለው ኤክስፒሪየንስ አለኝ ስላላችሁ ብቻ no one will take your word for it። ምንድን የሰራችሁት ይላችኋል። የዛኔ በነፃ የሰራችሁት ወይስ ተከፍሏችሁ አይደለም የሚለው ምንድን የሰራችሁት ነው የምትባሉት። የዚህኔ በነፃ የሰራችሁት ለራሳችሁ የሰራችሁት ወይ ለፖርትፎሊዮ ብላችሁ የሰራችሁት ፕሮጀክቶች እጅግ በጣም ዋጋ አላቸው። ስለዚህ በነፃ ሰርታችሁ ግቡ የሚባለው ነገር እዚህ ጋር እጅግ በጣም አድቫንቴጅ ይኖረዋል። ግን be too much smart about it because ይሄንንም እንደ አድቫንቴጅ ሊወስዱባችሁ ይችላሉ። እኔ ጋር እኮ ገብታችሁ ኤክስፒሪየንስ ሊሆናችሁ ይችላል የሚሏችሁ በጣም ብዙ ሰዎች አሉ። እነሱ ከማለታቸው በፊት የራሳችሁን ሆቢ ፕሮጀክቶች በመስራት ራሳችሁን ለሽያጭ ብቁ አድርጉ ባይ ነኝ። አሁን ወደ ኤአይ ስንገባ አርቲፊሻል ኢንተለጀንስ ከዚህ በፊት ከ6 ዓመት በፊት የሌለንን ነገር ይዞልን መጥቷል። ከእውቀት ወደ አክሽን ያለችዋን ርቀት በጣም አጥቦልናል። ይሄን የምላችሁ ግን እዚህ ጋር በጣም ባላንስድ ማድረግ ይኖርብናል። የማትሰሩትን ነገር እንሰራለን አትበሉ ይባላል። ያ የሆነበት ሪዝን ለምንድን ነው? አንደኛ ክሬዲቢሊቲ ያሳጣችኋል። ክሬዲቢሊቲ ማለት የጆብ ማርኬቱ ከምታስቡት በላይ ኢንተርኮኔክትድ ነው። ስለ እናንተ አንድ ሰው መጥፎ ኮሜንት ከጻፈ ያቺ ኮሜንት በቃ መጥፊያችሁ ነው። ሌላ ሰው ሲመጣ ማያጋችሁ ሰው ሲመጣ በኔጌቲቭ ኢምፕሬሽን ነው የሚጀምረው። ስለዚህ ከምታውቁት ነገር ጀምሮ ማለት ምንድን ነው? ዲሊቨር እንደምታደርጉት እመኑ ነው። ያ ማለት ኤአይ ስላለ አሁን ስንቶቻችሁ ናቸው ቻትጂፒቲን የምታውቁት? መቼስ እጃችሁን እስቲ ቻትጂፒቲን ትጠቀማላችሁ? ለኮዲንግ ቻትጂፒቲ የሚጠቀም እሺ፣ ከዚህ ውስጥ ኦኬ፣ ክላውድ ኮድ ሜቢ ስለማይቻል እዚህ ሀገር ታውቃችሁ። ኤክሰለንት። አሁን ቅድም ቅዱስ ያለው ምንድን ነው? ሪያክት ኔቲቭ የሚባል ስራ አዋቅቶን አፕላይ እንዳናደረግ የሚያደርገን ነገር ምንድን ነው? ከዚህ በፊት ሜቢ ክሬዲቢሊቲ ሊያሰጠን ይችላል ብለን ስለምናስብ ነው አይደለ? አሁን ግን እነዚህ ኮዲንግ ቱሎች ስላሉ ደፍረን እንድናደርግ ሊገፋፋን ይችላል። ይህም ክሬዲቢሊቲ ያሰጠናል። ለምን? አሁን ስለ አርቲፊሻል ኢንተለጀንስ እንዴት እንደሚሰራ እና ምን ጋር ያግዘናል ምን ጋር አያግዘንም የሚለውን ለይተን ማወቅ አለብን። ስራ ሊያሳጣን ይችላል፣ ስራ እንደሚያስገኘን ሁሉ። ያ ማለት ምን ማለት ነው? አርቲፊሻል ኢንተለጀንስ ወይም እነዚህ ላርጅ ላንጉዌጅ ሞዴሎች በተለይ አሁን ኮዲንግ ላይ አሁን ኦን ዴይሊ ቤዚስ እኔም ቲሜም መስሪያ ቤታችን ውስጥ ሁላችንም እንጠቀመዋለን። ግን የምንጠቀመው የምናውቀው ዶሜን ላይ ነው። ያ መሆን ያለበት ሪዝን ለምንድን ነው? ኤአይዎች የሰጣችሁትን ነገር በሰጣችሁት ኮንቴክስት ልክ ነው የሚያወጣላችሁ። አሁን ለምሳሌ አፕላይ ያደረጋችሁ ከቨር ሌተር መጻፍ በጣም ብዙ ሰዓታችሁን የሚፈጅባችሁ ከቨር ሌተር መጻፍ ነው ወይ አፕላይ ለምታደርጉበት ስራ። ጆብ ዲስክሪፕሽኑን ኮፒ አድርጋችሁ ሲቪያችሁን አታች አድርጋችሁ ከቨር ሌተር ጻፍልኝ ብትሉት ትረስት ሚ ልክ እንደናንተ የሚያደርግ ሌላ 1000 አይነት ሰው አለ። ያንን ደግሞ 1000ንም ፊልተር የሚያደርገው ሌላ ኤአይ ነው። ኪ የሚባል የእናንተን ፐርሰናሊቲ የሚገልጽ ነገር እስካላስገባችሁ ድረስ ኮንቴክስት አይኖረውም።
ስለዚህ ይሄንን ምን እንለዋለን? ፕሮምፕት ኢንጂነሪንግ ወይም ደግሞ እንዴት ኤአይን መጠየቅ እንዳለባችሁ ስትራክቸር ማድረግ ይኖርባችኋል ማለት ነው። ከሲምፕል ከከቨር ሌተር አጻጻፍ ስንጀምር እንዴት ነው ኤአይን መጠየቅ ያለብኝ? አሁን ለምሳሌ ለአፕወርክ ላይ ላለ ስራ ከቨር ሌተር ብጽፍ አይ ውድንት ጀስት አታች ሲቪን እና ጆብ ዲስክሪፕሽኑን አንድ ላይ አድ የምታደርጉት ቫሊዩ መኖር አለበት እዛ ጋር ከሌላው በተለየ ወይ ደግሞ እነዚህ ሰዎች መስማት የሚፈልጉትን ብሏቸዋል ቅድም። እነዚህ ሰዎች መስማት የሚፈልጉትን ኤአዩ አይደለም የሚያውቀው፣ እናንተ ራሳችሁ ናችሁ ይህንን ኤክስትራክት አድርጋችሁ ማውጣት ያለባችሁ። ይሄ ምን ላይ ታያሳላችሁ? ከዚህ በፊት ይሄ ሰው ሬት ያደረገው ሊትራሊ ሪሰርች ነው የምትሰሩት። ሬት ያደረገው ቦታ ላይ ሄዳችሁ ከዚህ በፊት ደስተኛ የሆነው ፍጥነት ላይ ነው፣ ኳሊቲ ላይ ነው ወይስ ምን ላይ ነው? ይሄ ሰው ላይ ታያላችሁ። ያንን ለኤአዩ ምን ብላችሁ ትሰጣላችሁ? ይሄ ክላይንት ስፔሲፊካሊ ፍጥነት ላይ ፎከስ ያደርጋል። እኔ ደግሞ ፍጥነት ላይ በቃ ፈጣን ነኝ ብቻ ደግሞ ማለት አይደለም። ከዚህ በፊት እናንተ እዚህ ስፔሲፊካሊ ይሄ ሰው የሚጠይቀው ቦታ ላይ ያላችሁን ኤክስፒሪየንስ ከዚህ በፊት በ2 ሳምንት ወይ በ1 ሳምንት ውስጥ ለወር የሚደርስ ፕሮጀክት አድርሻለሁ። በቁጥር በቻላችሁ መጠን ደግሞ ቁጥርን አድ ብታረጉ እዛ ከቨር ሌተር ላይ ሲቪያችሁ ላይ ቁጥሮችን አድ ብታረጉ። አሁን ንግድ ባንክ ሰርቼ ከሆነ ንግድ ባንክ ላይ ለ2 ዓመት ሰርቻለሁ። ዛት ጋር nothing to do with your personal value። ያንን በመስራታችሁ እዛ ድርጅት ላይ ምን ቫሊዩ አድ አደረጋችሁ? ለንግድ ባንክ የከስተመር አኩዚሽን ወይ ደግሞ ከስተመር ወይ አካውንት የሚከፈትበትን አካውንት ቁጥር ብዛት በ200% ጨምሬያለሁ። አሁን ከሁለቱ እዚህ ጋር ንግድ ባንክ ላይ ሰርቻለሁና ከዚህኛው የትኛው ነው የሚታመነው? ሁለተኛው ላይ ያለው። ስለዚህ ኤአይን መጠቀም ያለባችሁ በዚህ ልክ ነው። as much as possible ፐርሰናላይዝ አድርጉት የእናንተን ጥያቄ። ያንን ከቨር ሌተር ላይ ብቻ ያንን በማድረግ ከአፕላይ ከሚያደርጉት ከአብዛኛው ከ70-80% የተሻለ ስታንዳውት የምታደርጉት የእናንተን ኮምፒቲቲቭ አድቫንቴጅ ወይ ደግሞ ተወዳዳሪ ያደርገኛል የምትሉትን አትሪቢዩት በቁጥር ደግፋችሁ ስታስረዱት ነው። ኤአዩ ከዛ በጣም በአማረ መልኩ ኦርጋናይዝ አድርጎ ይጽፍላችኋል። ጀነሪካሊ የሚጽፈው አብዛኛው ስራውን የሚጀምር ሰው ነው። እናንተ ይሄንን ማርኬት ቢት የምታደርጉት ባይ ቢካሚንግ ስፔሲፊክ ባይ ሃቪንግ አክቹዋል ፊገርስ እና ባይ ቢንግ ኦነስት። ተቃራኒውን የሚሰሩ ሰዎች ማጆሪቲው ናቸው። ፍሪላንስ ላይ ውድድሩንም በጣም ብዙ ተወዳዳሪ ነው የሚያስብሉት እነሱ ናቸው። ግን ባይ አፕላይንግ እነዚህን አትሪቢዩቶች you can actually win እነዚህን ኮምፒቲሽኖች። ወደ ኮዲንግ ደግሞ ስንመጣ የምታውቁት ኮንሰፕት ከሆነ trust me it would save you a lot of money because እነዚህ AI tools they are not free eventually አሁን ለስራ የምትፈልጉት ከሆነ እነዚህን AI ቱሎች አድቫንቴጁ ብዙ ነው። $20 በወር መክፈል it would be በጣም ስማርት when it deliver you እናንተ የምትፈልጉትን value። በተለይ ኮር ላይ የምትሰሩ ከሆነ ኮዴክስ እጅግ በጣም ኮምፒቲቲቭ የሆነ ቫልዩ አለው። $20 ለሱ የምትከፍሉት trust me you would get 3 ወይ 4 እጥፍ within a matter of weeks if you know what you're doing እና ክላይንቱን በዚህ መልኩ ካገኛችሁ። ስለዚህ ኮዲንግ ቱሎችን ደግሞ የምትጠቀሙት ለምታውቁት ፕሮግራሚንግ ላንጉዌጅ ይሁን as much as possible try to learn ያንን ፕሮግራሚንግ ላንጉዌጅ ወይ ኮድ ላይ ከሆነ የምትሰሩት from scratch ቤዚኮቹን ወቁና ገቡ። ጀስት ኮዱን ስለጻፈ it doesn't mean የምትፈልጉትን ነገር in between ይሰራላችኋል ማለት አይደለም። በጣም ብዙ ጊዜ እኛ አሁን ሪቪው ስናደርግ የነበረ ከአንድ ክላይንታችን ጋር ኢንቴግሬሽን ጋር ለመስራት ቫይብ ኮድ ይባላል። ያታውቁታላችሁ ይህንን ኮንሰፕት። ቫይብ ኮድ ተደርጎ የተሰሩ ፕሮጀክቶች ምንም ቴክኒካል ባክግራውንድ የሌለው ሰው ምን ያደርጋል? ኢንቫይሮንመንት ቫሪያብል ኪዎችን ፊት ለፊት ላይ ፐብሊሽ ያደርገዋል። ይሄ ሲሆን የድርጅቱን አንደኛ ሴኩሪቲውን እጅግ በጣም ነው የሚጎዳው። ሁለተኛ እነዚህ ኢንቫይሮንመንት ቫሪያብል ማለት ክሬዴንሻሎች ናቸው ወይ ደግሞ እጅግ ምስጢራዊ ናቸው። መቀመጥ የሌለበትን መቀመጥ በሌለበት ቦታ ላይ ያስቀምጥላችኋል ኤአዩ። እናንተ እስካልነገራችሁ ድረስ ይህንን ስህተት አያርምላችሁም። የፈለገ ቢሻሻል ኤአይ it would always be better to guide it በምታውቁት ቋንቋ በምታውቁት ዶሜን ላይ። ብዙ ዴቨሎፐሮች ብዙ ጁኒየሮች ይሄንን ጥፋት ያጠፋሉ፣ ማይወጡት ዕዳ ውስጥ ይገባሉ ከዛ በኋላ። ስለዚህ learn the basics። ኤአይ መኖሩ ኢንታየርሊ ኮዲንግ የሚባለውን ወይም ደግሞ የፍሪላንስ ስራን ወይም ስራችሁን ይወስዳል የሚባሉትን ነገሮች በተለይ ስራን ይወስዳል ደግሞ ለሚባለው ነገር አንድ ኢንሳይት ልስጣችሁ። ተመሳሳይ ነገር ካልኩሌተር ሲመጣ ተብሏል ከአመታት በፊት። በቃ ማቴማቲሻኖች ጉዳችሁ ፈላ፣ ምን ትጠቅማላችሁ፣ ምን ትሰራላችሁ ነበር የተባለው። እውነታው ግን ምንድን ነው? መደመርና መቀነስ ቀላል ካልኩሌሽኖችን መስራት ቀረ። ለምን? you would be focusing on the complex የሆኑት ሂሳቦች ላይ።
እነዚህ በጣም ብዙ ካልኩሌሽን የሚሰራባቸው ከባባድ የሚባሉት ስራዎች ላይ ፎከስ ታደርጋላችሁ ማለት ነው። ኤአይ ልክ እንደ ኢንጂን ነው፣ ያፈጥናችኋል እንጂ የእናንተን ስራ አይወስድም። ያው የእናንተ ስራውን ለምሳሌ ብቸኛ ስራችሁ ኢሜል ብቻ መጻፍ ከሆነ ሜቢ ስለዚህ ራሳችሁን አፕግሬድ ማድረግ አለባችሁ ማለት ነው። ሲሚላርቱ ገበሬዎች ትራክተር ሲመጣላቸው ገበሬዎች ምንድን ነው ያደረገው? ሞር ሄክታር በአንድ ቀን ውስጥ እንዲያርሱ አገዛቸው እንጂ ገበሬዎችን አላጠፋም። ኤአይ የምንሰራውን ስራ ያፈጥንልናል እንጂ ስራችንን ወስዶ አይሰራልንም። ልድገመው፣ ኤአይ የምንሰራውን ስራ ያፈጥንልናል እንጂ የአክቹዋል ስራውን አይሰራልንም። አሁን ብዙ ብያለው። I would really love to answer የእናንተን ጥያቄ because ይሄ ኮንቨርሴሽን እንዲሆን ስለፈለኩኝ ነው። ካልሰማችሁ እንዴት ነው ከአፕወርክ እና ከኮዲንግ ወይ ከቴክኒካል አስፔክት በወጣ መልኩ እንዴት ነው ሌጋል ላይ በተለይ ሄልዝ ላይ መጠቀም የምንችለው ነው። እጅግ በጣም ጥሩ ጥያቄ ነው ይሄ። ለምን ኤአይ ምን ሊሰራልን ይችላል፣ ምንስ ጋ ነው ጠንቀቅ ማለት ያለብን የሚለውን ነው የሚያካትተው። አሁን ይህን ጥያቄ በሁለት እንክፈለው። ስፔሲፊካሊ ኤአይን የምንጠይቀው ኢትዮጵያ ውስጥ ብቻ ስላለ ኮንቴክስት ነው ወይስ ኢንጀነራል ነው? ኢንጀነራል ነው ለሚለው በተለይ ጤና ላይ ራሱ እነዚህ የምንጠይቋቸው እነ ቻትጂፒቲ እነ ክሎድ ምን ይላቸዋል? ለጤና ስፔሲፊካሊ ይሄንን ቱል ስትጠቀሙት እኔ የጤና አማካሪ አይደለሁም፣ የጤና አማካሪን አማክሩ። ሌጋሊም ስትጠይቁ ይሄንን የህግ አማካሪ አይደለሁም፣ የህግ አማካሪን ይሄን ነገር ክሮስ ቼክ አድርጉ ይላሉ። ይሄንን ነገር ቀለል አድርጋችሁ አትወሰዱ። ለምን ለፐርሰናል አሁን አብዛኛው ባይዘዌ እኛ አሁን አዲስ ኤአይ ላይ 100,000 ተጠቃሚዎች አሉ። ከ100,000 ውስጥ 80% ተማሪዎች ናቸው። ተማሪዎች የሚጠቀሙት የግል ችግራቸውን ለማማከር ነው። እኛ እዚህ ጋር በጣም የምንጠነቀቀው ምንድን ነው? ይሄ ቴራፒን ወይንም ደግሞ ስፔሲፊካሊ የሰውን የማማከርን ስራ አይወክልም። ነገር ግን ያልታየንን ኢንሳይት ይሰጠናል ነው። እነዚህ አሁን የተነሱትን በጣም እንደውም ክሪቲካል የሆኑ ኢንዱስትሪዎች ናቸው። ስንጠቀም መጠንቀቅ አለብን። አጠያየቃችን ላይ ይወስናል። ኢንታየርሊ የማናቀው ዶሜን ከሆነ እና እዛ ስራ ላይ ከሌለን፣ ጤና ላይ፣ ህግ ላይ ወይ ይሄ ሰውን የማማከር ስራ ላይ ከሌለን ስፔሲፊካሊ የሚመከረው ሰውን ማማከር ነው። ለምን እነዚህ ኤአይዎች ሃሉሲኔት ያደርጋሉ፣ ይሳሳታሉ። የሚሳሳቱት ለምንድን ነው? ኤአይዎቹ እንዴት ትሬን እንደተደረጉ በጣም ባጭሩ ልንገራችሁ። በጣም ዓለም ላይ ያሉ ሙሉ ጽሁፎችን ወይ እዚህ ላይብረሪ ውስጥ በቃ ሙሉ የምታያቸውን ጽሁፎች መጀመሪያ ይመገባሉ፣ ኤአይዎቹ ይሰጣቸዋል። ከዛ እናንተ ስትጠይቋቸው ከዚህ በፊት ያዩትን ጽሁፎች ያመጡትና ካገኙት መጽሐፍ ወይ ደግሞ ካገኙት አሁን ለምሳሌ አንድ ጽሁፍ ላይ በግ ሳር ይበላል የሚል ከሆነ በግ ምን ይበላል ስል ሳር የምትለው የሚያመጣው እስካሁን ድረስ ከያሉትን ጽሁፎች ኮንቲኒዩዋል ፕሪትሬኒንግ ወይ ደግሞ ፕሪትሬኒንግ የሚባለው ሙሉ ጽሁፎቹን ይመገብና ያንን ጽሁፎች መጀመሪያ ላይ ካወጣበት ቦታ ጋር አዛምዶ እዚህ ጋር ያመጣዋል። ያ ማለት ምንድን ነው? አንተ የምትጠይቀው ጥያቄ የሆነ ቦታ የሆነ መጽሐፍ ላይ ስለተጻፈ እሱን ሴማንቲክ ሪሌሽንሺፕ ማች አድርጎ ነው የሚያመጣው። ስለዚህ ሶርሱ መጣራት አለበት። እነዚህ ኤአይዎች እያንዳንዱ ሶርሳቸው ክሮስ ቼክ አይደረግም። እሱ በኋላ ላይ ሱፐርቫይዝ ፋይን ቱኒንግ በሚል ነው የሚጣራው። ግን ምን ለማለት ነው? ከዚህ በፊት የተጻፈ ሊትሬቸር ነው ሪቪው አድርጎ ለአንተ መልሱን የሚያመጣልክ። እነዚህ ኤአይዎች አያስቡም። ይህንን የምለው ለምንድን ነው? የምትጠቀሙባቸው ነገሮች ስፔሲፊክ መሆኑ አለባቸው። ለስነ ልቦና ስንጠቀማቸው፣ ለመድኃኒት ስንጠቀማቸው፣ ኢቭን እዚህ ስራ ላይ ስንት ማስከፈል አለብኝ ብላችሁ ስትጠይቁ ማሰብ ያለባችሁ ከዚህ በፊት በሚያውቀው ናራቲቭ ወይ እናንተ በሰጣችሁት ነው እንጂ ኢንጀነራል አያውቀውም። ስለዚህ አሁን የማናውቀው ዶሜን ከሆነ ሰው ማማከር የተሻለ ነው። በተለይ እነዚህ አይነት ሴንሲቲቭ። ለዛ ነው አዲስ ኤአይን የሰራ ነው። አሁን እኔው ምች መቶኛል እንደምታዩኝ። አሁን ቻትጂፒቲን አውጥቼ አለርጂክ ወይ ምች መታኝ ብለው ምች የሚባለውን ኮንሰፕት አያውቀውም። በአለርጂ በምናምን ነው የሚያውቀው። ስለዚህ መድኃኒት ነው ሰብስክራይብ የሚያደርገኝ። አዲስ ኤአይን አሁን አውጥታችሁ ብትጠይቁ ዳማከሴ ምን እንደሆነ ታውቃለች። ይሄን ግን ማን ነው የሚመክራችሁ? ቤተሰባችሁ ወይ ኢትዮጵያዊ ነው የሚመክራችሁ። ለዚህ ነው ለአፍሪካ የራሷ ኤአይ የሚያስፈልጋት። የራሳችን ባህል አለን። አሁን ጾታ ላይ፣ ሃይማኖት ላይ፣ እነዚህ ሴንሲቲቭ ባህል ላይ ሴንሲቲቭ የሆንባቸው አትሪቢዩቶች የራሳችን አመለካከት አለን። ለዛ ነው አዲስ ኤአይንም የሰራ ነው። ማስታወቂያ አይሁን ግን ስፔሲፊክ የሆኑ እነዚህ ኮንሰፕቶች ለሰው ማማከር ካለብን ሰው ማማከር አለብን እንጂ የህግ ባለሙያውን አይተካም። ልክ ፍሪላንሰሩን እንደማይተካ ሁሉ፣ ልክ ኮደሩን እንደማይተካ ሁሉ አምፕሊፋይ ነው የሚያደርገው። ሊሳሳት ይችላል። ይሄንማ የተሳሳተ ነው ብለን የምንጠነቀቅበት ካልሆነ ኢትስ ኖት ሪኮመንድድ ኢንታየርሊ የኤአይ አውትፑት ላይ ፎከስ ማድረግ የለብንም። በጣም ጥሩ ጥያቄ። ይሄኛው ባይነሳ ኖሮ ቅሪ ላይ ነበረ የእውነት
ኮሚኒኬሽን ትልቁ ባክቦን ነው። የቅድሙ ፕሬዘንቴሽን ላይ ቅዱስን ብሏቸዋል። ለምን ራሳችሁን በደንብ መሸጥ ካልቻላችሁ ኢቬንቹዋሊ ስራውን የሚወስደው ራሱን በደንብ ኮሚኒኬት ማድረግ የሚችል ሰው ነው። የመጀመሪያ ሜሴጁ ላይ የሆነ የቅዱስን ስታየው ሆነስትሊ እንደውም ሂዝ አክቹዋሊ ሪሊ ጉድ ኮሚኒኬተር ከመጀመሪያ ጀምሮ። ግን የቋንቋ ደግሞ ቋንቋ ራሱን የቻለ ስኪል ነው አይደለ? ያ አለመኖሩ አሁን ላይ ፕሮብለም አይደለም። ለምን? አርቲፊሻል ኢንቴሊጀንስን ለዚህ መጠቀም ስለምትችሉ። ግን ያንን ስታደርጉት ቴክ ኢት ዊዝ ግሬን ኦፍ ሶልት ወይም ደግሞ ስህተት ይሰራል የምትለዋን ነገር በሀሳባችሁ መያዝ አለባችሁ። ኢንታይርሊ እንግሊዝኛን የማንችል ከሆነ ለሱ ብቻ ተብለው ለኮሚኒኬሽን ብቻ ተብለው የተዘጋጁ የኤአይ ቱሎች አሉ ኦን ዘ ቶፕ ኦፍ ቻትጂፒቲ ላይ የተሰሩ፣ እነሱ እንድትጠቀም እመክርሃለሁ። ስፔሲፊካሊ ኢሜል ለመላክ ወይ በአማርኛ ጽፈክ፣ አሁን ጄሚናይ በጣም ጥሩ ነው እዚህ ላይ በአማርኛ ጽፈክ ያንን ነገር ወደ እንግሊዝኛ ቀይሮልህ ናቹራል ወደሆነ ቋንቋ የሚቀይርልህ ቱል አለ። ከዛም በተጨማሪ ግን እንዴት ነው መጠየቅ ያለብህ? ይህንን ክላይንት አሁን ለምሳሌ ሌትስ ሴይ ፉል ስታክ ዴቨሎፐር ፈልጋለሁ፣ ዌብሳይት የሚሰራ ሰው ፈልጋለሁ የሚል አይነት ጆብ ወጣ እንበል። እንዴት ነው ኮሚኒኬት የምታደርገው? ስክሪንሻት ወይ ያንን አንስተክ ለኤአይ ሰጠክ፣ እሺ ለዚህ ስራ የሚሆን ጻፍልኝ አይደለም። ቅድም እንዳልኳችሁ ምንድነው ያንተ አክቹዋል አትሪቢዩት? በእንግሊዝኛ ሊሆን ይችላል፣ በአማርኛ ሊሆን ይችላል። አሁን ላይ ኤአዮቹ እየተሻሻሉ ነው፣ የቋንቋውን ትንሽ እየለመዱ ነው። ግን የራስህን አትሪቢዩት ጻፍለት። ራስህን እንዴት ነው የምትሸጥለት? ፉል ስታክ ዴቨሎፐር ብቻ ፈልጋለሁ ብሎ አይደለም የሚያመጣው። ሜቢ መልቲሚዲያ ላይ የሚሰራ ወይ ጌሚንግ ላይ የሚሰራ ወይ ስፔሲፊክ የሆነ ኢንዱስትሪ ላይ የሚሰራ አንተን ከዛ ኢንዱስትሪ ጋር የሚያያይዝ በተለይ ፖርትፎሊዮ ቢኖርክ ይመከራል። ፖርትፎሊዮ አሁን ለምሳሌ ብዙ ክሎኖች ይሰራል። አሁን የኔትፍሊክስ ክሎን ይሰራል አይደለ? የጌሚንግ ሳይቶች ክሎኖች ይሰራል፣ የፌስቡክ ክሎኖችን ይሰራሉ። ሰው የሚሰራው ለምንድን ነው? ይሄንን ነገ ላይ ሶሻል ሚዲያ ፉል ስታክ ዴቨሎፐር ፈልጋለሁ ሲል እንዴ ከዚህ በፊት እኮ ሰርቻለሁ ሲለው ይሄ ሰው ቴክኒካል ሆነ አልሆነ አንተ ከዛ በፊት እዚህ ላይ ትንሽ ኤክስፒሪየንስ ካለክ you have that competitive advantage ማለት ነው። ኤአይውን እንዴት አድርጌ ላስተርጉሞ አይደለም ጥያቄ መሆን ያለበት፣ ምን ልንገረው ሶዛት ከሌሎቹ እኔ ተለይቼ የምታይበት። ምክንያቱም ቋንቋ አሁን ባሪየር መሆኑን ትቶታል። ኤአዮቹ ይመልሱላል፣ የጠየካቸውን ይመልሳሉ። ግን በደንብ ኮንቴክስት መስጠት አለብክ። ያ ማለት ስለ ራስህ በደንብ መናገር አለብክ። አንተ ይህንን ነገር እንደምታደርስ ፍጥነት ላይ በደንብ ኢንፈሳይዝ ማድረግ አለብክ እና እንደምትታመንና ይህንን ነገር ከዚህ በፊት ሰርተክ ፕሩቭ እንዳደረግ ፖርትፎሊዮ ሊኖርክ ይገባል። እኔ እዚህ ውስጥ ያላችሁ ሁላችሁም እንደው እንድታደርጉት የምመክረው የራሳችሁ ዌብሳይት ይኖራችሁ። ይህንን ነገር ኮሚኒኬት የምታደርጉበት፣ ስራዎቻችሁ የምትለቁበት። በሳምንት አንዴ የሆነ ዌብሳይት ክሎን ስሩ። ቴክኖሎጂ ላይ ካላችሁ፣ ራይቲንግ ላይም ካላችሁ በነፃ የምትሰሩት ወይ ደግሞ ፎር ሆቢ ብላችሁ የምትሰሩት የሆነ ስራ ይኖራችሁ። እኛ ድርጅት ሆነን ይህንን እያደረግን ነው። ቴክኖሎጂ ላይ ምን ይባላል? ኦፕን ሶርስ ይባላል። ኦፕን ሶርስ የምናደርገው ምንድን ነው? ስራችንን በነፃ እየለቀቅን ነው። ሪሰርቻችንን በነፃ እየለቀቅን ነው። ነገ ላይ ልክ እንደ አዲስ ኤአይ 2-3 ካምፓኒ ሊወለድ ይችላል። ለምን? ብሉፕሪንቱን ኦልሬዲ እየሰጠናቸው ነው። ያንን የምናደርገው ግን ለምንድን ነው? ክላይንቶች ሲመጡ እየተጠቀምን ያለ ነው ቻትጂፒቲን ወይ ጄሚናይን እንዳልሆነ እንዲያውቁልን ነው። ግን ይሄንን ያህል ሪስክ ወስደን በድርጅት ሌቭልም ይሄ ይጠቅማል እያልኩክ ነው። እኛን የሚቀጥሩን ኢንተርፕራይዞች ናቸው። ያን ኢንተርፕራይዞች አይተውን እንዲያምኑን ይህንን ያህል ሪስክ እንወስዳለን። ይቅርና በነፃ የመጀመሪያዎቻችንን ስራዎች መስራት ይቅርና ይህንን አትሪቢዩት ራሳችሁን የምትሸጡት በሚታይ ነገር ሲሆን ኤአዩም የሚጽፍልክ ነገር ሞር ጭብጥ ይኖረዋል ማለት ነው። ዱ ዩር ሪሰርች። እኛ አሁን አዲስ ኤአይን ከመስራታችን በፊት አዲስ ኢንተርቪው ነበረ የፕላትፎርማችን ስም። ይህንን እንዲረዳ ብለን ነበረ ግን አቋርጠነዋል። ግን በጣም ብዙ ኢንተርቪው የምትለማመዱበት አሪናዎች አሉ በነፃ የሚሰጧችሁ፣ በእንግሊዝኛም በለው በሌላ ቋንቋ አሉ። ኦንላይን ቱሎች በድምጻችሁ ኢንተርቪው የምታረጉበት ቱሎች አሉ። ከዛም ይልቅ ደግሞ ኤክሰርሳይዝ አድርጎ ከጓደኞች ጋር ኢንተርቪው ስታደርግ ወይ ይሄ ለስራ ያለው ኢንተርቪው አለ አይደለ? ከዚህ በፊት የተጠየቃቸውን ኢንተርቪው ላይ የተጠየቃቸውን ጥያቄዎች ያው ከቨር ሌተር በኋላ ኢንተርቪው ስላለ አይቀርላችሁም። የኢንተርቪዎቹን ጥያቄዎች ሬዲት ላይም በለው ኦንላይን ብሎጎች ላይ ታገኘዋለህ። ትረስት ሚ። ያንን ነገር በየቀኑ ትሬን ማድረግ እጅግ በጣም ወሳኝ ነገር ነው። ለምን? ክላይንቱን ካገኛችሁ በኋላ ኢንተርቪው አለ። ኢንተርቪውን ካላለፋችሁ ያው ስራውን አታገኙትም ማለት ነው። የኢንተርቪው ብቸኛው መንገድ doing it hundreds of times trust me። እንደዛ ካልሆነ ጥያቄ ሸምድዳችሁ ወይ ኤአይ እዚህ ጋር ስክሪናችሁን ሼር አድርጋችሁ የማታገኙትን ቫልዩ ነው የምታገኙት። በተቻላችሁ መጠን don't try to cheat ኢንተርቪው ላይ፣ ግን train yourself በደንብ
ከጓደኛህ ጋር ሊሆን ይችላል፣ ወይ ደግሞ ብዙ ኢንተርቪዎችን በማድረግ ሊሆን ይችላል። ኤክስፔክት ለስ መጀመሪያ ላይ ስራውን አገኘዋለሁ ብለህ ካታስብ ልክ ኢንተርቪው ስትቀጠር ኤክስፔክቴሽንን በጣም ከፍ አታድርገው። ቢካዝ the hardest truth is you might get it or you might not get it. so ያንን ነገር ራስን አሳምነህ ከገባክና ይሄ ነገር ፕሮሰስ እንዳለው መውደቅክ ደግሞ ወይ ደግሞ ኢንተርቪውን አለማለፍክ የፕሮሰሱ አንድ አካል እንደሆነ ራስን ማሳመን ትልቅ የሆነ የስራውን ደግሞ የጆብ ሲኪንግ ነው የፍሪላንሲንግ አንድ አካል ስለሆነ ዶንት ቴክ ኢት ፐርሰናል ነው ማለት። እኔ 200 በላይ ስራዎች ነው አፕላይ ያደረኩት የመጀመሪያውን ስራ ለማግኘት። ሶ ኢንተርቪውን መለማመዱ ሞር ስኪል ይሆናል እንጂ ተስፋ የሚያስቆርጥ ነገር አይደለም። የኢንተርቪውን ባትችሉ ኢንተርቪውን አገኛችሁ ደግሞ ማለት you guys are really doing a good job when it comes to cover letter እና የመጀመሪያ ኮሚኒኬሽን ማለት ነው። so try to be as much as positive as possible because ቅዱስም ቀደም እንዳለው ስራውን ማታገኙበት ሞመንት ሊመጣ ይችላል ከፍ ዝቅ ያለ ስለሆነ። እሺ ጨርሻ። thank you